እንደምናውቀው ኢትዮጵያ እንግዲህ በእድገት ደስ የሚል ደረጃ ላይ ያለችበት ብዙ ነገር እያየን ያለንበት ጊዜ ነው አይደል? በጣም ደስ አይልም? በጣም ደስ ይላል። ከዚህ በተጨማሪ ደግሞ በኤአይ ዘርፍ ከአፍሪካ ግንባር ቀደም ሆና የራሷን ኤአይ ቢልድ እያደረገች ያለች ሀገር ነች። መላ የሚባል ልክ እንደ ቻትጂፒቲ እንደ ዲፕሲንክ እነ ጀሚናይን የመሳሰሉትን በራሷ ቋንቋ በኢትዮጵያ ቋንቋ ኦሮምኛ፣ አማርኛ፣ ትግርኛ እና ሌሎችንም ቋንቋ ጨምሮ መረዳትና መተግበር የሚችል የራሷን የሆነ ኤአይ እየገነባች ነው። በጣም ደስ ይላል። እና ይህንን ዜና ስሰማ በጣም ነው በቃ ኤክሳይትድ የሆንኩት በዚህ ጀርኒ ላይ ምን ያህል ሰው ሊቀየር እንደሚችል የኢትዮጵያ የኢኮኖሚ እድገት ነው፣ የገቢ ምንጭ፣ የስራ መፋጠን፣ አንዳንድ ነገሮች ወደኋላ የቀረንባቸውን ከቻፕ ማድረግ እና ፈጣን እድገት ላይ ነው የምንሆነው። ስለዚህ ደስ ይበላችሁ። ለህዝብ እስካሁን ፐብሊክ አልሆነም፣ ግን በጣም በብዙ ካምፓኒዎች እና በመንግስት ደረጃ ቴስት እየተደረገ ትልቅ አቅም ያለው ኤአይ እንደሆነ በብዙ መረጃዎች አይቻለሁኝ እና በጣም ደስ አይልም? በጣም ነው ደስ የሚለው። እና አገራችን ከቻፕ ማድረግ ብቻ ሳይሆን ከሌሎች አገሮች ጋር በቴክኖሎጂም ደርሳ ተገኝታለች። እና በዚህ ፔጅ ላይ የተለያዩ አይነት የኤአይ ቱሎች ስለ ዲጂታል ማርኬቲንግ ቤት ውስጥ ሆነ የተለያዩ የገንቢ ምንጭ ማስገቢያዎች፣ አይዲያዎች ሼር ማደርግበት ነው። እስካሁን ፎሎ ካላረጋችሁኝ ፎሎ አድርጉ። የተለያዩ አይነት የኤአይ ቱሎች ሼር አድርጋለሁ። ስለዚህ የዛሬው የኤአይ ቱል የኢትዮጵያ የራሳችን የሀገራችን መላ ሻራቱ መላ። በተረፈ ፎሎ ማድረግ እንዳትረሱ፣ ለሌሎችም ሼር አድርጓቸው። መልካም ቀን ይሁንላችሁ ባይ